ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ትራምፕ በድንገት ለኢራን የምስራች ላኩ። የኢራን አሜሪካና እስራኤል ጦርነት ለአራተኛ ሳምንት በቀጠለበት በዛሬው ዕለት በነዳጅ ዋጋ መናር ጭንቀት ውስጥ የገባው የትራምፕ አስተዳደር ለኢራን ያልተጠበቀ የምስራች ይፋ አድርጓል። ያልተጠበቀው የትራምፕ አስተዳደር ውሳኔ ለዓመታት በማዕቀብ ውስጥ ያለውን የኢራን የነዳጅ ሽያጭን የሚያመለክት ነው። እንመለስበታለን። በሌላ መረጃችን ደግሞ በዚሁ በቀጠለው ጦርነት እጅጉን እንደተበሳጩ የሚነገርላቸው ትራምፕ ጦርነቱን አሁን ካለበት በበለጠ ለማቀጣጠል ማሰባቸውንና ወደ ኢራን ሊገባ የታሰበው የአሜሪካ እግረኛ ጦርም ከባድ ልምምድ ስለመጀመሩ እንዲሁም ከአሜሪካ ጋር በመሆን ኢራን ላይ ጥቃት እየሰነዘረች የምትገኘው እስራኤል በጦርነቱ መሃል ኢትዮጵያውያን ላይ የወሰደችው ድንገተኛ እርምጃ አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት አሁንም ተባብሶ ቀጥሏል። የአሜሪካና እስራኤል ጥምረት ያልበግራት ኢራን በነዳጅ ጉዳይ አሜሪካን ድል አድርጋታለች እየተባለ ይገኛል። የትራምፕ አስተዳደር ለኢራን ያልተጠበቀ የምስራች ይፋ አድርጓል። ያልተጠበቀው የትራምፕ አስተዳደር ውሳኔ ለዓመታት በማዕቀብ ውስጥ ያለውን የኢራን የነዳጅ ሽያጭን በተመለከተ ነው። ዛሬ አንድ ወሩን የደፈነው ይህ የመካከለኛው ምስራቅ ጦርነት ከመፈንዳቱ በፊት የአንድ በርሜል የነዳጅ ድፍድፍ ዋጋ በሰባዎች ውስጥ የነበረ ሲሆን በዛሬው ዕለት በበርሜል $113 ደርሷል። በዚያ መጠን የሀገራት ኢኮኖሚ ከባድ ቀውስ ውስጥ እየገባ ይገኛል። የዋጋ ንረቱ የአሜሪካ ሸማቾችን ሳይቀር የሚያምር አልሆነም። ይህም በሌላ አቅጣጫ የዶናልድ ትራምፕ የሀገር ውስጥ አስተዳደር ከባድ አጣብቂኝ ውስጥ የሚከት ሆኗል። በዚህም ትራምፕ በከፍተኛ ደረጃ ወደ ላይ እየወጣ ያለውን የዓለም አቀፍን የነዳጅ ዋጋ ለማረጋጋት በሚል የተለያዩ እርምጃዎችን ቢወስድም እስካሁን ባለው ሁኔታ ይህ ነው ሊባል የሚችል አመርቂ ውጤት አልታየበትም። ትራምፕ ከሳምንታት በፊት አስተዳደራቸው ከዩክሬን ጦርነት ጋር በተያያዘ ማዕቀብ ላይ ያለችው ሩሲያ በባህር ጉዞ ላይ ያሉ መርከቦቿ በነጻነት ነዳጅን መሸጥ ይችላሉ በማለት ውሳኔ ያስተላለፈ መሆኑ የሚታወስ ነው። የትራምፕ አስተዳደር ውሳኔ በአውሮፓ በኩል እንዴት የሚል ቁጣና ጥያቄን አስነስቷል። ቁጣው የተቀሰቀሰው ዩክሬን አውሮፓዊት አገር በመሆኗ ነው። አሁን ደግሞ ፕሬዝዳንት ትራምፕ በአሁኑ ሰዓት የሚታየውን ዓለም አቀፍ የነዳጅ ዋጋን ለማውረድ ኢራን ነዳጇን ለዓለም ማቅረብ አለባት በማለት በገንዘብ ሚኒስትራቸው በኩል አስነግረዋል። የገንዘብ ሚኒስትሩ ስኮት ቤሴንት በኤክስ ገጻቸው ባጋሩት መልእክታቸው በኢራን ላይ ለዓመታት ተጥሎ የነበረውን የነዳጅ ማዕቀብ ማላላት ያስፈለገው በአሁኑ ወቅት ያለውን የዓለም አቀፍ ነዳጅ ዋጋ ንረትን ለማውረድ ነው ብለዋል። ይህም ለተወሰነ ጊዜ የሚቆይና በመርከብ ጭነት ላይ ያለን ውስን የኢራን ነዳጅ ብቻ የሚመለከት ነው ብለዋል። መረጃዎቹ የሚያመለክቱት ይህ አሁን ኢራን ለዓለም አቀፍ የነዳጅ ገበያ እንድታቀርብ የተፈቀደላትን የነዳጅ መጠን እስከ 140 ሚሊዮን በርሜል የሚደርስ ነው። የአሜሪካ የገንዘብ ሚኒስትር ይህ የኢራን የነዳጅ ሽያጭ ለአንድ ወር ወይም እስከ አፕሪል 19 ድረስ የሚቆይ መሆኑን እንደሚያሳይ የቢቢሲ ዘገባ አመላክቷል። ከ1979 የኢራን እስላማዊ አብዮት በኋላ ባሉ 47 ዓመታት ኢራን በርካታ ማዕቀብን አስተናግዳለች። እነዚህ ማዕቀብ ለሁለት ተከፍለው የሚታዩ ናቸው። እነዚህም በአሜሪካና አገሮቿ የተጣሉ እንደዚሁም በተባበሩት መንግስታት የጸጥታው ምክር ቤትም ጭምር ተግባራዊ እየተደረጉ ማዕቀብን ያካትታል። የኢራን ኢኮኖሚያዊ ሲያዳክሙ የቆዩት እነዚህ ማዕቀቦች በቀጠሉበት ሁኔታ የትራምፕ አስተዳደር በድንገት አዲስ የኢራን የነዳጅ ማዕቀብ አንስቻለሁ የሚል ውሳኔ በርካቶችን እያነጋገረ ይገኛል። አሁን ባለው ሁኔታ ብቸኛው መፍትሄ ጊዜያዊ እርምጃዎችን መውሰድ ሳይሆን የተዘጋውን የሆርሙዝ ሰርጥ ማስከፈት ነው እየተባለ ሲሆን በኢራን በኩል የሚሰማው አንዳንድ መረጃዎችም አሉ። ከነዚህ መካከል ከኔ ጋር ጦርነት ውስጥ ከገቡት ከአሜሪካና እስራኤል ውጭ ሌሎች መርከቦችን አልከለከልኩም ማለፍ ይችላሉ የሚለው አንደኛው ነው። ሌላኛው ደግሞ በሆርሙዝ ሰርጥ ማለፍ የሚችሉት መርከቦች ለሆነ መተላለፊያ ገንዘብ ወይም ትራንዚት ፊ እየከፈሉ መሆን አለበት የሚለው ነው። በሶስተኛ ደረጃ ከኢራን የተሰማው ደግሞ
ደግሞ ጭነት የያዙ መርከቦች በሆርሙዝ ሰርጥ ማለፍ ይችላሉ። ይሁንና ሽያጫቸውን ማከናወን ያለባቸው በአሜሪካ ዶላር ሳይሆን በቻይና ዩዋን የሚለውን ያካትታል። የሆርሙዝ የባህሮች ወሽመጥ የዓለማችን 1/5 የሆነ የነዳጅ መተላለፊያ ሰርጥ ነው። በቀጣይ መረጃ ፕሬዚዳንት ትራምፕ የኢራን ጦርነት ለማቃለል እያሰብን ነው አሉ ቢቢሲ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ በተከፈተው ጦርነት ያቀድናቸውን ግቦች ለማሳካት እጅግ መቃረባችን ጦርነቱን ለማቃለል እያሰብን ነው ሲሉ ተናገሩ። ኢራን የተዘጋውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩን የሚጠቀሙት ሀገራት ኃላፊነት መሆን እንዳለበት ገልጸዋል። ትራምፕ ትሩዝ ሶሻል በተባለ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ግቦቻችንን ለማሳካት በጣም እየተቃረብን በመሆኑም ሽብርተኛው የኢራን አገዛዝ በተመለከተ በመካከለኛው ምስራቅ የምናደርገውን ታላቅ ወታደራዊ ጥረት ለማቆም እያሰብን ነው ብለዋል። እንደ ፕሬዚዳንቱ ገለጻ ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩ። በቀዳሚነት የጠቀሱት የኢራን ሚሳኤል አቅም ማስወንጨፊያዎችና ተያያዥነት ያላቸው ነገሮችን በጠቅላላ ሙሉ በሙሉ ማዳከም የሚለው ነው። የኢራን የመከላከያ ኢንዱስትሪ ሰፈር ማውደም እንዲሁም የሀገሪቱን የባህርና የአየር ኃይል የጸረ አውሮፕላን የጦር መሳሪያዎችን ጭምር ማጥፋት የሚለውን ከግቦቹ መካከል ጠቅሰዋል። ትራምፕ በአራተኛነት የጠቀሱት ግብ ኢራን ፈጽሞ ወደ ኒውክሌር አቅም እንዳትቀር ማድረግና አድርጋ ከተገኘችም አሜሪካ በፍጥነትና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንድትሆን ማድረግ ነው። እንዲሁም እስራኤል፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ኩዌትና ሌሎችም የመካከለኛው ምስራቅ የአሜሪካ አጋሮች በከፍተኛ ደረጃ መጠበቅ ከግቦቹ አንዱ መሆኑን ገልጸዋል። ፕሬዚዳንት በዚህ ልጥፋቸው የተለያዩ ሀገራት እገዛ ጠይቀው በጎ ምላሽ ስላላገኙበት የሆርሙዝ ወሽመጥ ጉዳይም አንስተዋል። እንደ አስፈላጊነቱ የሆርሙዝ ወሽመጥ በሚጠቀሙበት ሌሎች ሀገራት ሊጠበቅና ቁጥጥር ሊደረግበት ይገባል። አሜሪካ ግን አትጠቀምበትም ሲሉ የባህር መስመሩን ማስከፈት የሀገራቸው ኃላፊነት እንዳልሆነ አመልክተዋል። ይሁን እንጂ ወሽመጡን የሚጠቀሙበት ሀገራት የአሜሪካን እገዛ ፈልገው ጥያቄ የሚያቀርቡ ከሆነ ግን እናግዛቸዋለን ብለዋል። ነገር ግን አንዴ የኢራን ስጋት ከተወሰደ በኋላ ግን የሆርሙዝ ወሽመጥን መጠበቅ አስፈላጊ አይሆንም፣ ቀላል ወታደራዊ ዘመቻ ይሆንላቸዋል ሲሉ ጽፈዋል። ይህ በእንዲህ እንዳለ የአሜሪካ መከላከያ መስሪያ ቤት ፔንታጎን ባለስልጣናት የሀገሪቱ እግረኛ ጦር ኢራን ውስጥ የሚሰማራበት መንገድ በተመለከተ ዝርዝር እቅድ ማዘጋጀታቸውን በአሜሪካ የቢቢሲ አጋሪ የሆነው ሲቢኤስ ኒውስ ዘገበ። በሌላ በኩል በሺዎች የሚቆጠሩ የአሜሪካ ወታደሮችና 3 ተጨማሪ የጦር መርከቦች ወደ መካከለኛው ምስራቅ እየተሰማሩ መሆኑን የዜና ወኪሎች አሶሺየትድ ፕሬስ እና ሮይተርስ ዘገባ አመልክቷል። ሲቢኤስ ኒውስ በጉዳዩ ላይ ገለጻ የተደረገላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው ከፍተኛ የአሜሪካ የጦር አዛዦች ኢራን ውስጥ እግረኛ ወታደሮችን የማሰማራት አማራጭ በተመለከተ ዝግጅት ለማድረግ ጥያቄ አቅርበዋል። ምንጮች እንደገለጹት ትራምፕ ቀጠናው የምድር ጦርነት ማሰማራትን በተመለከተ እያሰቡበት ነው። ፕሬዚዳንቱ በምን አይነት ሁኔታዎች ውስጥ እግረኛ ወታደሮች ሊጠቀሙ ይችላሉ የሚለው ግልጽ እንዳልሆነ ዘገባ ያመለክታል። ትራምፕ ሐሙስ ዕለት በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ግን ወታደሮችን ወደ የትም አላሰማራም ብለው ነበር። ፕሬዚዳንቱ እግረኛ ጦር ሊያሰማሩ እንደሆነ ለቀረበላቸው ጥያቄ ቢሆን በእርግጠኝነት እነግራችሁ ነበር የሚል ምላሽ ሰጥተዋል። ፕሬዚዳንቱ ይህንን ቢሉም ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተጓዙ እንደሆነ አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። የኤፒ ዘገባ እንደሚያመለክተው ወደ መካከለኛው ምስራቅ የሚላኩት 3 ተጨማሪ የባህር ላይ ጥቃት ፈጻሚ የጦር መርከቦችና 2500 ወታደሮች ናቸው። የሚሰማሩት ወታደሮች ወደፊት ሊከናወን በሚችል ዘመቻ ላይ እገዛ ያደርጋሉ ተብሎ እንደሚጠበቅ የሮይተርስ ዘገባ ያሳያል። የዜና ወኪሉ በዘገባው ትራምፕ ኢራን ውስጥ ወታደሮችን የማሰማራት ሀሳብን በተመለከተ ውሳኔ ላይ አልደረሱም ብሏል።
በመጨረሻም የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያውያን የጥገኝነት ጥያቄዎች ማሰር የጀመረ ሲሆን ከፊታችን ሚያዝያ ወር ጀምሮ እስከ 8000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዱ ተሰማ። የእስራኤል ከፍተኛ ፍርድ ቤት የሰብአዊ መብት ተሟጋች ድርጅቶች ስደተኞች እንዳይባረሩ ያቀረቡትን አቤቱታ ውድቅ ማድረጉን ተከትሎ የሀገሪቱ የኢሚግሬሽን ባለስልጣን ውሳኔውን መተግበር ጀምሯል። እንደ ሲቪል ማህበራት መረጃ በአሁኑ ወቅት በቁጥጥር ስር የዋሉ ስደተኞች አሉ ሲሆን ጅምላ ስደት ከመጪው ሚያዝያ 10 ቀን 2018 ዓ.ም ጀምሮ በይፋ ይጀምራል። የእስራኤል መንግስት ጥር 2016 ዓ.ም ላይ ያሳለፈውን ውሳኔ መሰረት በማድረግ ለኢትዮጵያውያን የጥገኝነት ጥያቄዎች ሰጥቶት የነበረውን የቡድን ጥበቃ ወይም ግሩፕ ፕሮቴክሽን አንስቷል። ይህም ውሳኔ ስደተኞቹ በሀገሪቱ የመቆየት ህጋዊ መብት እንዲያጡ አድርጓቸዋል። ስደተኞቹ ወደ ኢትዮጵያ ከተመለሱ ለከፍተኛ ደህንነት ስጋትና ለኢኮኖሚ ቀውስ እንደሚጋለጡ ድርጅቶች እየገለጹ ነው። በተለይ በሀገሪቱ ሰሜናዊ ክፍል ያለው ወቅታዊ ሁኔታ አስተማማኝ ባልሆነበት ወቅት ይህ እርምጃ መወሰዱ ወደ ጦርነት ቀጠና መመለስ ነው በሚል እየተቹ ይገኛሉ። የእስራኤል የኢሚግሬሽን ባለስልጣን በበኩሉ በኢትዮጵያ ያለው ወቅታዊ ሁኔታ ስደተኞችን ለመመለስ አስተማማኝ መሆኑን የውጭ ጉዳይ ሚኒስትር ባደረገው ጥናት አረጋግጫለሁ ብሏል። እስራኤል ቀደም ሲል ከኤርትራና ከሱዳን የመጡ ስደተኞችን ለመመለስ ተመሳሳይ ጥረት አድርጋ በከፍተኛ ተቃውሞና በፍርድ ቤት እገዳ መቆሙ ይታወሳል። አሁን ግን በኢትዮጵያውያኑ ላይ የተወሰነው ውሳኔ በፍርድ ቤት በመጽናቱ ግዴታን ወደ መፈጸም ተገብቷል።